ሰላም ፋሚሊ እንግዲህ ዛሬ ላይ ደግሞ በኋላ በሚባለው የአፕሊኬሽን የላይቭ አፕሊኬሽን እንዴት ብር እንደሚሰራ ነው የምነግራችሁ። እንግዲህ ኢትዮጵያ ውስጥ ዊዛውት ላይቭ ከላይቭ ውጭ ፓርቲ ላይ በማስቀመጥ ብቻ ብር የምንሰራባቸው መንገዶች የተለያዩ አፖች እየመጡ ነው። እንግዲህ ይህም ቅርብ ጊዜ ከመጡት አፖች አንዱ ነው ማለት ነው። እንግዲህ በዛ አፕሊኬሽን ፓርቲ ላይ በመሆን በቀን እስከ 6000 ፖይንት የምታገኙበትና ከዛም አልፎ ደግሞ ኤጀንቱ ናችሁ የምትሰሩ ከሆነ በስራችሁ ብዙ ሆስቶችን የምትይዙ ከሆነ የኤጀንት ኮሚሽን የምታገኙበት መንገድ አለ ማለት ነው። ስለዚህ አፕሊኬሽኑን ዩቲዩብ ላይ ዲስክሪፕሽን ላይ አስቀምጥላችኋለሁኝ። ቲክቶክ ላይ ከሆነ ደግሞ ባዮ ላይ ያለውን የኔን የቴሌግራም አድራሻ ጆይን በማድረግ እዛ ላይ የማስቀምጥላችሁን ዲስክሪፕሽን ላይ የማስቀምጥላችሁን የአፕሊኬሽኑ ሊንክ በመጫን አፑን ዳውንሎድ ታረጉታላችሁ ማለት ነው። ልክ ከፕሌይ ስቶር ዳውንሎድ እንዳረጋችሁት ልክ እንደዚህ ይመጣላችኋል። ከላይ የአፕሊኬሽኑ ስም አለ። ወደ ታች ወረድ ስትሉ ደግሞ ሳይን ኢን ዊዝ ጎግል የሚል አለ። ያ ማለት በጎግል ጆይን የምታረጉበት መንገድ ነው ማለት ነው። ከላይ ደግሞ ሀላ የሚባል አፕ እንደሆነ ስሙን ከላይ ይነግረናል። ስለዚህ እኔ ኦልሬዲ ጆይን ስላረኩ ሳይን ኢን ዊዝ ጎግል በሚለው አንዴ ጫናለሁ ማለት ነው። ልክ እሱ እንደተጫንኩኝ ቀጥታ ወደ አፕሊኬሽኑ ይወስደኛል ወይም ደግሞ ኢሜይሌን ያስመርጠኛል። በከፈኩበት አንዱን ኢሜይሌን እመርጣለሁ ማለት ነው። እናንተም ልክ በፊት የፈጠራችሁት ኢሜይል በሱ ጆይን ማድረግ ትችላላችሁ። ልክ ጆይን እንዳረጋችሁ እታች ላይ 3 ምልክቶች ልክ እንደዚህ ይመጡላችኋል። ሆም፣ ሜሴጅ እና ሚ የሚል ምልክቶች ይመጡላችኋል ማለት ነው። ሚ ላይ ስትገቡ ከላይ በትክክል ጆይን ካረጋችሁ የቀስት ምልክት አለች። ከፕሮፋይላችሁ ስማችሁ አለ። ከስማችሁ ፊት ለፊት አይዲ አለ። ከአይዲው ፊት ለፊት ደግሞ የሆነች ምልክት አለች። እሷን አንዴ ስትጫኑ ቀጥታ ከላይ የእርሳስ ምልክት አሁንም ትመጣለች። ያውና ከላይ የእርሳስ ምልክት አለች። እሷን አንዴ ስትጫኑ በትክክል ካልተሞላ ፕሮፋይላችሁን የኒክኔማችሁን አይዲያችሁ ኦልሬዲ ፕላትፎርሙ የሚሰጣችሁ ነው። ስማችሁን መቀየር ትችላላችሁ። ጾታ መቀየር በትክክል ያልተሞላ ከሆነ ደግሞ ጾታችሁን እዚህ ላይ ማስተካከል ትችላላችሁ ማለት ነው። ሌላ ካንትሪ ያለ በርዝዴት በትክክል መሙላት ትችላላችሁ። ልክ ይህን እንደጨረሳችሁ እንደነገርኳችሁ እታች ላይ ከሚመጡት 3 ምልክቶች ሚ የሚለው ላይ አንዴ ትገቡና ሚ ላይ የኤጀንት ቁጥር የሆስት ቁጥር ትሞላላችሁ። ልክ ታስኮቹ አክቲቭ እንዲሆኑላችሁ የሚሰሩት በቀን 6000 የሚሰራው ታስክ አክቲቭ እንዲሆን የመጀመሪያ ስራ ምንድነው? ሚ ላይ ትገቡና ታች ላይ ኤጀንሲ የሚል አለ። ኤጀንሲ የሚለውን አንዴ ስትጫኑ ልክ እንደዚህ 2 ነገራቶች ይመጡላችኋል። ከላይ አያም ሆስት ጆይን ኤጀንት፣ አያም ኤጀንት ክሬት አን ኤጀንሲ የሚሉ ኦፕሽኖች ይመጣሉ። የመጀመሪያውን ጆይን ኤጀንት የሚለውን ትጫኑና የምነግራችሁን አይዲ ታስገቡታላችሁ ማለት ነው። 11 58 453 ልክ እንደዚህ ቼክ ስትሉት ከፊት ለፊት ያለችውን ቼክ የምትለውን ስትጫኑ የኔን ስም ያመጣላችኋል። ታች ላይ ሰብሚት የሚል አለ። ሰብሚት የሚለውን አንዴ መጫን ነው። ሰብሚት የሚለውን አንዴ ስትጫኑ ሹር እርግጠኛ ናችሁ ወይ ይላል። ሹር የሚለውን አንዴ ትጫናላችሁ። አሁንም ሹር የሚለውን ትጫናላችሁ። ጆይን አረጋችሁ ማለት ነው። ስለዚህ ከዚህ በኋላ ታስኮቹ አክቲቭ ይሆናሉ። ታስኮችን ዴይሊ የሚሰሩ ታስኮች አሉ። እነሱ ነግራችኋለሁ፣ መስራት ትችላላችሁ ማለት ነው። ልክ ይሄ እንደሞላችሁ ከላይ ጫፍ ላይ የባክ በተን አለች። እሷን አንዴ ትጫናላችሁ። ባክ ቀይ ምልክት ያረኩበትን አንዴ ትጫናላችሁ። እሷ እንደተጫናችሁ ታስክ የሚል ይመጣላችኋል። ታስክ የምትላለች። ታስክ የምትለውን አንዴ ትጫኑና ያልተሰሩ ከሆኑ እነዚህ ታስኮች ይመጡላችኋል። ስለዚህ የምትሰሩት ምንድነው? ፓርቲ ላይ 3 ሰዓት ነው። ፓርቲ ላይ እንዴት እንደምትሰሩ ነግራችኋለሁኝ። ልክ የመጀመሪያውን እንደሰራችሁ 1000 ይሰጣችኋል። ከዛ 2000 አለ እዚህ ላይ ወደ ታች አሁንም 2000 አለ። ታች ላይ ደግሞ 1000 አለ። ቶታሊ አጠቃላይ ስንት ሰዓት ነው የምትቆዩት? 3 ሰዓት 3 ሀወር ይላል። ትንሽ ከፍ አድርጌ ላሳያችሁ። ያውና እዚህ ላይ 3 ሀወር ሲቆዩ አሁን እኔ 3 ሰዓቱን ወይም ደግሞ 180 ደቂቃውን ስለጨረስኩኝ ሙሉ ስንት ሰጥቶኛል ማለት ነው? 6000 ወይም ደግሞ እንደዚህ ደንደን ይልላችኋል። ልክ ሲቆዩ
1 ሰዓት ስቆዩ ክሌም የሚል ይመጣል። አሁንም ክሌም እያለ በየጊዜው ይመጣል። ወይም ደግሞ 3 ሰዓት ስቆዩ ክሌም ታደርጋላችሁ ማለት ነው። ልክ ክሌም አድርጋችሁ እንደጨረሳችሁ ከላይ እንደምታዩት 6000 ፖይንት ይሰጣችኋል ማለት ነው። ቱዴይ ይሄ በቃ የዛሬ በየቀኑ የሚሰጣችሁ 6000 ይሆናል ማለት ነው። ስለዚህ እናንተ ጋር የሚመጣው ይሄ ምንድነው ጎ የሚል ይመጣላችኋል ካልተሰራ፣ ወይም ደግሞ ታች ላይ ልክ እነዚህኛዎቹን ታስኮች ብናያቸው አሁን ያልሰራኋቸው ናቸው። ጎ የሚል ይመጣላችኋል ማለት ነው። ዋናው ከላይ የነገርኳችሁ ታስኮች ናቸው እነዚህ። ታች ላይ ደግሞ ፓርቲ ላይ መስፈርቶች አሏችሁ። 60 ደቂቃ ቆይታችሁ 800 የሚሰጣችሁ 1500 ፖይንት ጊፍት የምታገኙ ከሆነ፣ እንደገና ሪሲቭድ ኤኸርት ጊፍት የምትቀበሉም ከሆነ አሁን 10 ፖይንት ሰጣችኋለሁ ይላል። ዝቅ ስትሉ አሁንም ሪሲቭድ ድረም ጊፍት የሚለው ላይ 100 ሰጣችኋለሁ እያለ ይዘረዝራል ማለት ነው። ዋናው ታስክ ግን ምንድነው እነዚህኛዎቹ ናቸው ማለት ነው። ከላይ ያሉት 6000 ይሰጣችኋል። ስለዚህ እናንተ ጋር ጎ የሚል የሚመጣ ከሆነ ጎ ቢላችሁ መርጥ ትችላላችሁ። ወይም ደግሞ ከላይ አንዴ ባክ ትሉትና ሆም ላይ ትገባላችሁ። ሆም ላይ ስትገቡ ከሚ በላይ ምን ታገኛላችሁ? የማይክ ምልክቷን አንዴ ትጫናላችሁ። ኦልሬዲ እኔ ስለተከፈተ